በዚህ ሰዓት ኮሜዲያን አለማየሁ ጌታቸው የኛን እርዳታ ይፈልጋል። ኢትዮጵያን ስደተኞችና ወይም ደግሞ ከሌሎች አፍሪካ ሀገር የሚመጡ ስደተኞች ላይ የምታደርጉትን ግፍ ማቆም አለባችሁ። ይሄን የተናገረች የደቡብ አፍሪካ ፍትህ ሚኒስቴር ሆነች። ሕክምና እዚህ ጀምር ያለው በቃ በጸሎታችሁ አትለዩ ነው። በተለይ እግሬ እንዲቆም ቆማለ። እንዴናችሁ ውድ ተመልካቾች፣ ዛሬም እንደተለመደው የሰሞኑን አዝናኝና አነጋጋሪ የሆኑ ቪዲዮዎች ይዤላችሁ ቀርቤያለሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እና ላይክ እያደረጋችሁ ተቀላቀሉን። ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ እየጻፋችሁ አሳውቁኝ። ወደ መጀመሪያው ቪዲዮ ተረጋግጥ። ከዛ በምን አይነት ፍጥነት እኔ ከራስ ደስታ እዚህ መምጣቴን አላውቅም። በፕሌን የመጣው ነው መሰለኝ። ህመሙ ስለነበርኩ በጣም ተጨንቋል። እዚህ ስደርስ በሚገርም ማቅረ ያልጠበኩት ነገር ነው። ያው ከእግዚአብሔር ጋር ማለት በጣም ነው ያዘኑልኝ። እንደዚህ የህክምና ባለሙያ ያዝናል ብዬም አላሰብኩም። ለዚህ ማለት ያው አይደል ስራው ያስገድዳል። በቃ ምን እናደርጋለን? በቃ ከነሱ በቃ እኔ ሁለመናው አይሰራም፣ ይሄ ፔን ፉል ነው አሉ። በአስቸኳይ አልጋ እንዲይዝ ተደረገ። ስለዚህ አልጋ እዚህ የሚሆነው አሉ ዶክተር፣ በቃ ቪአይፒ ክላስ አላቸው። ይሄ ማለት ነው እዚህ ነው የሚሆነው። መጡ። የሚገርምም ነገር ነው። በቃ ከእግዚአብሔር ህክምናው እየተደረገልኝ እሳቸው ቆመው ትልቅ ተስፋ ነው ይሄ ሰው። ምንም ዶክተር ፍቅረ ነው። ዶክተር ፍቅረ ከምለው በላይ በጣም ሙሉ የሆስፒታሉ ስታፎች ማለት 20 ምናምን ቀን እንቅልፍ ያጣሁትን የመለሱልኝ ናቸው። ዋው መተኛ ተሻልኩ። በተማሚ የተወሰነ በጣም እንደዚህ እንደምልህ አይደለም። ይገባኛል። በጣም ነው የማሰቀለሽ። እንትን መውረድ አልችል። እኔ በጣም እንትን ተብዬ ነው። ከዛ ዶክተርም እዚህ መተህ እግር ቆሞ ድነህ ካልወጣ አትወጣም አይደል? እግዚአብሔር ይስጣቸው። ከእግዚአብሔር ጋር እንግዲህ ዛሬ በአራተኛ ቀኔ እግሬ እንኳን መቆም ጀመረ። እንደዚህ ማውራት ቻልክ? አዎ አቼ እንደዚህ ላወራህ አይደለም። በቃ የምትጣላኝ ነው የሚመስለኝ። በቃ ህመም ላይ ነኝ ያለሁት። በቃ በጣም ምን ያድርኩኝ። ግን እግዚአብሔር ታላቅ ነው። ታላቅ እንቅልፍም ተኛው። ጩኸቴን በረደ። የተመሰገነው ፈጣሪ። አንተ ይሄ አሁን ከህመሙ በፊት ስራ ላይ ነበር። አታልቅስ። እግዚአብሔር ይመስገን አለኝ። እግዚአብሔር ይመስገን። እሺ እግዚአብሔር ይመስገን። ስራ ላይ ነበርክ? ስራ ነበር። የት እየሰራ ነበረ? የሚገርመው አዲስ ወንድማችን ነፍሱን ይማረውና የነፂ ፕሮግራም ነው የቤስ እሱ ላይ ውድድር ሁሉ እየተካሄደ ድምጽ እየሰጠኝ ህዝቡ ላይ ነው ያለሁት። እዛ መሃል ነው? አዎ እዛ መሃል ነው እኮ። ድንገት ነው በቃ ቤትን ትባልኩበት እያመመኝ መጣ። ከዛ እዚህ ያለው እኔ መርፌ ሞጋ በፓርት ነበር። አማማው ሲያመኝ ወጋ ነበር። ያ ቦታ ለካ ኢንፌክትድ ሆነ። በጣም ኢንፌክሽን ፈጥሯል። ከዛ ያ ቦታ እንትን ይፈነዳና እንትን ይሆናል፣ ፈሳሽ ይይዛል። ያን ሲገርመኝ ይሄ ሁለቱም ነበር የምትወጋው። ሁለተኛው ተደገመ። ሁለተኛው ሲደገም ሐሙስ ቀን ነው ሌሊት ላይ ከ8 ሰዓት ከምናምን ላይ ነው። ከአቅሜ በላይ ሆነ ህመሙ ማለት ነው። የዚህ ቁስሉ ሳይሆን የዛኛው ነው የሚያመኝ፣ የሪሁ እግሬ አውሪው። ከዛ በጣም የሚመሰገኑ እንደ ጤና ጣቢያ አለ ማለት አንዳንዴ በቃ እንደዚህ አይነት መልክ ያላቸው ሰዎች ታገኛለህ። ጤና ጣቢያ አለ፣ ወረዳ 3 የሚባል ጤና ጣቢያ አለ። እንዲህ አልጠበኩም። ለሀቅ ነው የምናገረው። በቃ እኔ እንደለመድኩት ወይ መርፌ የሆነ ነበር በቃ ለመዳን። እኛ መርፌ አንሰጥህም፣ እኛ የምንፈልገው አንተን ከሞት ማዳን ነው አለ። ምንድነው ከሞት ማዳን? እንዴት ነው ስል ኢንፌክትድ እንደሆን ካገባቸው አወቁ። አይ በቃ የዴክሳና ዳይክሎ የሚባል መድኃኒት አንሰጥህም፣
አንተ ሙሉ ምርመራ አድርገህ የያዝከው ነገር ቀላል አይደለም፣ ቁስል ከባድ ነው። ስለዚህ አስቸኳይ በዛ ሌሊት ሙሉ ምርመራ ተደረገልኝ። እንግዲህ ጤና ጣቢያ ላይ ሙሉ ምርመራ በጣም የሚገርም በጣም ከዛ ከሰዓት አዩት በንጋታው ማለት ነው። ከዛ ይሄኛው ፓርቲ ላይ አወጡት ያለውን ፈሳሽ የፈነዳው ቦታ እሱ ቦታ ላይ መግል ምን ቋጥሮ ነበር። እሱን አወጡልኝ። ከዛ የግዴታ ሪፈር ያስፈልጋል ተባልኩ። ከዛ ከጤና ጣቢያ ሪፈሩ ወደ ሰኞ እንዲሄድ ወደ ራስ ደስታ ተጻፈልኝ። እነሱ ጽፈው ነው የመጣ። ራስ ደስታ ይሄ የኤመርጀንሲው አይደለም፣ ራስ ደስታ ነው። ራስ ደስታ ሆስፒታል። ራስ ደስታ ሆንኩኝ። ከዛ ራስ ደስታም ሲያዩት ይሄ ትንሽ ጠንከር ያለ ነው፣ ስለዚህ ሰርጀሪ ያስፈልገዋል። ከአሁኑ በፊት ነው። ሰርጀሪ ያስፈልገዋል አሉ። ሰርጀሪው ተደረገልኝ። ያ ህመም ግን ሊቆም አልቻለም። ሞክረዋል ያንን። ከዛ በቃ ካቅም በላይ ሰው መድኃኒት አዘዙልኝና ሌላ ቦታ እዚህ አልጋ መኖር እንትንም ካለው እንትን ጋር አልሄድም። እኔ እጮሃለሁ፣ አለቅሳለሁ፣ እንቅልፍ የለኝም። ስለዚህ በ21 ወጣሁ። ከዛ ማለት ነው አሁን በ21 ወጣሁ። ከዛ ቤት ነበርኩኝ። ጤና ጣቢያ እየሄድኩኝ ከበሽታው በጣም ሲከብድ በቃ አልቻልኩም። ቅዳሜ በድንገተኛ ራስ ደስታ ግን ይሄ ሁሉ ሲሆን አልተሰማም። ማንም የሰማ የለም። አንተም እንዲሰማ አልፈለክም? አይ ምን መሰለህ፣ ብዙ አድናቂ አለ፣ ህዝብ አለ። ያንተ ማስጨነቅም አንዳንዴ በምትችለው ነገር ቻሌንጅ አድርጌ ካቅም በላይ ሲሆን ነው እውጣለሁ ብዬ ነበር። ከዛ ያው አይዞህ አሌክሲ ትንሽ ከባድ ነበረ። በጣም ቤተሰቦችን በጣም አንድ እህቴን በጣም አስቸገርኳት። በቃ የነበሩ ጥቂት ሰዎች ነበሩ፣ የሰፈር አሉ። በጣም እነሱ ናቸው በቃ እንትን ተስፋሜ ነበር እና ድኝ በጣም ህመሜን እንትን ያለው። ከዛ በኋላ መልሶ ይሄ ሲሆን እነሱም ራሱ አዘኑ፣ በጣም ጨነቃቸው። ትላንትም እዚሁ ነበሩ እና አንዳንዴ በራሴ እፈተዋለሁ ያልኩት ነገር ትንሽ ከባድ ነው፣ ይከብዳል። ያው ፈተና ነው፣ ከራስም ያልፋል። አንዳንድ ጊዜ ያው ከእግዚአብሔር ጋር ያው ትወጣዋለህ። ፈተናው የፈጠረኝ አምላክ ያው ፈጣሪ ያለ። አሌክስዬ አሁን ማልቀስ አያስፈልግም። ገብቶሃል? ምን መሰለህ፣ ይሄን ከባድ ጊዜ እግዚአብሔር እዚህ አድርሷል። እዚህ አድርሷል። አታልቅስ አሌክስ፣ አታልቅስ፣ የኔ ጌታ አታልቅስ። ከባድ ነበር እና በዛ በስራ ውስጥ እያለ ነው ሁሉ ነገር የተፈጠረው። እንግዲህ እኛ ጋር ደግሞ የእናንተ ስራ በተለይ ቆመህ የምትሰራው ጉልበት የሚጠይቅ ፓወር የሚጠይቅ ኢነርጂ የሚጠይቅ ስራ ነው እና ከስራ ራሱ እንግዲህ ይኸው ቁጭ ብለሃል ማለት ነው። ከዛን ጊዜ ጀምሮ ከተሰማ ጀምሮ ስራ መስራት አልቻልክም። ህዝቡ ደግሞ ድምፅ እየሰጠ ነበር። ልክ ነው፣ በጣም ድምፅ እየሰጠ ነበረ። ውድድሩ ያው ቻሌንጅ ያለው ነው፣ ግን እሱ ላይ ዞር ብዬ እንዳስብ አልሆነም። አልቻልኩም። ከሰውም ሊያገናኘኝ አልቻለም። ከባድ ነው። ኦኬ አሌክስ፣ እስቲ እንደው እግረ መንገዳችንን ብናነሳው ጥሩ ነው። ምንድን ነው አሁን አንተ እግዚአብሔር እንግዲህ ይምርሃል ብለን ነው ሁላችንም የኢትዮጵያ ሕዝብ ያንተን ሆስፒታል መተኛት ካየ ጀምሮ ይጸልያል። በጸሎትም በምንም እየተረባረበ ነው። በእርግጥ ትንሽ ከዛ ወዲያ ያለው መረጃ ተቋርጦበት ያለህበት ሁኔታ ገና በደንብ አላወቀም ህዝቡ ከያችን ጫፏን ከመያዝ ውጭ። ስለዚህ አሁን ግን
በዚህ አጋጣሚ በእኛ ሚዲያ ይታያል፣ በአቻሪ ሚዲያ ያለበት ሁኔታ ይታያል እና ለህብረተሰቡ የምታቀርበው ጥያቄ ለተለያየ አካል የምታቀርበው ጥያቄ ካለህ እግረ መንገድህን ታቀርባለህ። ቀድሚያ ግን ምንድነው ማወቅ የምፈልገው መሰለህ አንተ የግል ህይወትህ እንዴት ነው? ከማን ጋር ነው የምትኖረው? እንዴት ነው ምናምን ይሄንን ነገር እንደ በጥቂቱ። እኔ በትዳር አሁን የምኖር አይደለሁም፣ ግን 3 ልጆች አሉኝ። ኦኬ ያው በሌላ ሚዲያ ላይ ጠይቀውኝ ነገር ያለው ወደ 11 ዓመት ይሆናል የእህቶችን ልጆች ማሳደግ ጀምሮ። እህቴ ደግሞ 8 ዓመት ይሆናታል በህይወት የለች እና ልጆቼ ናቸው። የእህቶቼ ልጆችም አይነት ስሜት እነሱ በሰማቸው እንደ ልጆቼ ናቸው። ልጆቼ እነሱ ሁሉ አንተ ነህ እንትን የምትለው እንደ ልጆቼ ሳይሆኑ ልጆቼ ናቸው። በቃ እኔ ሌላ ህይወት አላውቅም። እነሱ ማውቀው ከነሱ ጋር ነው። እናታችን የማዘር ቤት አለ፣ እዛ ነው የምትኖረው። ከባድ ነው። ይሄንን ማወቅ ያስፈልጋል፣ ህብረተሰብም እንዲረዳ ነው። ብዙ ጊዜ በሙያ ውስጥ በተለይ በኮሜዲ ውስጥ ሁልጊዜ ያቀልድ ብቻ ይመስላችኋል ሰዎች። ሁልጊዜ የሚገጥሟችሁ ነው። የምታዝኑ፣ የሚያማችሁ፣ የሚቸግራችሁ አይመስልም። አይመስልም። እናንተን የለመደው ስቴጅ ላይ መሳቅ፣ መንገድ ላይ ሲያገኛችሁ የእናንተን ጨዋታ ብቻ ነው የሚያውቀውና እንደዚህም እንደማንኛውም ሰው እንደምታዝኑ፣ እንደምትታመሙ፣ እንደምትቸገሩ ህብረተሰባችን እንዲያቅም ጭምር ነው የጠየቅኩና አሁን ታዲያ እንዴት ነው ወደፊት እግዚአብሔር ፈቅዶ ከዚህ ከህክምና ወጥተህ ወደ ሰላም መመለስ አይቀርም። ሀሳብህ ኢነርጂህ እንዴት ነው? እርግጠኛ ነህ አይደለም? አይምሮህ እንዴት ነው ያለው? የድንግል ማርያም ልጅ አያሳፍረኝ። እውነቴን ነው። ከሰው ማንም ቢመጣ አንተን ብትመጣ እግዚአብሔር ካልፈቀደው አይሆን። እውነት ነው። ስለዚህ በዛ ቀን በድንገተኛ መሄዴ ወደዚህም እንድመጣም ሊሆን ይችላል። ስለዚህ ያ ደግሞ ያየሁት ለውጥ ነው። ቢያንስ 20 ምናምን ቀን አልተኛውም። በዛ ውስጥ 2 ቀን በቃ 10 ደቂቃ ነው እንቅልፌ። ያው መርፌ እንትን ሰጥተውኝ ነው አንቲፔ። አሁን ግን ቢያንስ 2 ቀን እንኳን ተኝቻለሁ በትንሹ። ስለዚህ የሚቀጥለውንም የሚያውቀው እሱ ነው፣ ፈጣሪ ነው። ፈጣሪ ነው የሚያውቀው፣ ፈጣሪ ነው። አይጥሩ እንግዲህ እስቲ በመጨረሻ እንግዲህ የኢትዮጵያ ሕዝብ ያለበትም ሁኔታ ማወቅ ስለሚፈልግ እግረ መንገድ የት ሆስፒታል እንዳለ፣ ፍቅረ ሰላም እንዳለህ፣ ህብረተሰብን በጸሎትን በምንም እንዲያግዝህ ሲጥሪን አስተላልፍ። ከትላንት ዛሬ የተሻለ ነገህንም የሚያውቀው አምላክህ ነው። እውነት ነው። አንተ አታውቅም። እኔ ማለት እኔ አሁን እኖራለሁ ብዬ አላሰብኩም። የነበረኝን ህመም ሳየው ማለት ነው ትንሽ ከባድ ነው እና ምንም አይደለም። በቃ ህክምና እዚህ ጀምር ያለው በቃ በጸሎታቸው አትለዩን የምለው በተለይ እግሬ እንዲቆም ትቆማለህ። ስለዚህ ሌላ ሁላችሁ በጸሎታችሁ ብቻ አትርሱኝ ለማለት ነው። ምንም የምለው ነገር የለም። አይዞህ እግዚአብሔር አለ። እዚያ ያደረሰ አምላክ ያውቃል። አሌክስዬ እሺ አታልቅስ፣ አይዞህ ትቆማለህ። እግዚአብሔር ይጨመርበታል። ሐኪሞች አሉ ከእግዚአብሔር በታች። በእግር ትቆማለህ። ወደ ሙያ ወደ ስራ ትመለሳለህ። ቆመህ እንደገና የኢትዮጵያን ሕዝብ ታስቃለህ፣ ታስደስታለህ። እሺ አታልቅስ። አሁን አሌክስዬ አታልቅስ። እሺ በዚህ ሰዓት ኮሜዲያን አለማየሁ ጌታቸው የእኛን እርዳታ ይፈልጋል። እንደምታዩት ታሞ ተኝቷል። የሱ ሕክምናም በጣም ብዙ ጊዜና ብዙ ገንዘብን ይፈልጋል። በዛ ላይም እንግዲህ የቤተሰብ አስተዳዳሪ ነው። ስለዚህ እሱም ማገዝ የምትፈልጉ በንግድ ባንክ አካውንት 105154 5279 መጨረሻው 7 ነው። የንግድ ባንክ አካውንቱም እንግዲህ በሱ ስም የተከፈተ ነው። ኮሜዲያን አሌክስ እንግዲህ አሁን እንዳየነው ቪዲዮ አሳሳቢ ሁኔታ ላይ ይገኛል። እንግዲህ የምንችል በገንዘባችን የማንችል ደግሞ በጸሎታችን እንዲሆን ብናስበው ትልቅ ነገር ነውና ተሽሎት ደግሞ የተሻለ ቦታ ላይ ስራው ላይ ተመልሶ እንደምናገኘው ተስፋ እናደርጋለን።
If you know yourself that you're not South African, please be able to confirm all these nurses and doctors. They are here for South Africans. Get up South Africa. Please stand up. Please, if you're not South African, come with me. Come. Come with me. Come. Or you can go to Unjani, Blockade, or Opotilla Hospital. Go. Hey, fast. What's Zimbabwe? You run past, we'll go to the border. Hurry. I see a lot of South Africans are trying to justify this to the whole world. But there's no way you can justify this. Because what you are doing is simply wrong. And the whole world is watching. And you are playing a dangerous game. Because you are turning the whole Africa against you. Given your situation, that is a very dangerous thing to do. There has to be a better way you can fix that problem. One of them is education and awareness. Educate your community about how the economy works. So they can find the root cause of that problem. Violence is not the answer. And you're causing a lot of division. Follow for more. ኢትዮጵያን ስደተኞችና ወይም ደግሞ ከሌሎች አፍሪካ ሀገር የሚመጡ ስደተኞች ላይ የምታረጉትን ግፍ ማቆም አለባችሁ። ይሄን የተናገረች የደቡብ አፍሪካ ፍትህ ሚኒስቴር የሆነችው ማሙላክ ናት። እንደ ምክንያትነት የተናገረች ሌሎች አፍሪካ ሀገር ዜጎች ይሰጣሉ ነው የኛ ሀገር ሙዚቀኞች የደቡብ አፍሪካ ማለት ነው በሌሎች አፍሪካ ሀገር የዞሩ እንኳን ኮንሰርቶቻቸው ማዘጋጀት ይቻላል አይደለም። ምክንያቱም ኮንሰርቶቻቸው የተዘጉባቸውና የተቋረጡባቸው እንደሆነ አርቲስቶቹ ለኔ በግሌ የደቡብ የነገሩኝ ይገኛሉ በማለት ተናግራለች። እናንተ ስለዚህ ጉዳይ ምን ትላላችሁ? እንዴት መረጃ እንደርሳችሁ አካውንት ፎሎ ያደረጋችሁ ስለዚህ ጉዳይ የተሰማችሁ ነገር አስተያየት መስጫው ላይ አስቀምጡልኝ። በደቡብ አፍሪካ ላይ የተፈጸመው ድርጊት ልክ ነው ብዬ አላስብም። ነገር ግን እኛም እንግዲህ እንደነሱ መሆን አለብን ብዬ አላስብም። ምክንያቱም እኛ እንደነሱ ከሆነ እኛ ከነሱ በምን ተሻለ? እናንተስ ምን ታስባላችሁ? እስኪ ኮሜንት ሴክሽን ላይ አሳውቁ። ይሄኛው ቪዲዮ ደግሞ እንዳየነው ከሆነ ሳውዝ አፍሪካኖች አንድ አይነት እንዳልሆኑና ተቃውሞም ሲያቀርቡ የሚያሳዩ ቪዲዮ ነው። እንግዲህ ሁሉንም በአንድ አይን ማየት እንደማንችል የሚያስተምር ቪዲዮ ይመስለኛል። ኮሜዲያን ምናለ ያረጋል እንግዲህ በቁጥጥር ስር መዋሉን የሚያሳዩ ብዙ መረጃዎች ወጥተዋል። እንግዲህ እስኪ ከሱስጡ አንዱን ለእናንተ ላድርስ። በቁጥጥር ስር ውሏል። ወቅታዊ የፖለቲካ ጉዳዮችን በዜና እወጃ ቅርጽ አዋስቶ በማቅረብ የሚታወቀውና ሰፊ የህዝብ አድናቆት ያተረፈው ኮሜዲያን ምናለ ያረጋል በዚህ ሳምንት በቁጥጥር ስር መዋሉ ታውቋል። ከቅርብ ጊዜ ወዲህ በሚያቀርባቸው የፈጠራ ስራዎች ከፍተኛ ተቀባይነት ማትረፍ የቻለው ይህ ወጣት በአሁኑ ወቅት በእስር ላይ እንደሚገኝና የእስሩ ምክንያት እስካሁን እንዳልተገለጸም ታውቋል። ለወቅታዊና አዳዲስ መረጃዎች እናት መረጃን ላይክ ፎሎ ያድርጉ። ሌላኛው ቪዲዮአችን ደግሞ እንግዲህ የአዲስ አበባ ስቴዲየም በጨዋታ ባሉበት ሰዓት ላይ በውሃ ተሞልቶ በባሊና በሞሉያ ስቴዲየሙ ሲጸዳ የሚያሳይ ቪዲዮ አለ። እስኪ እሱን ደግሞ ተከታትለን እንመለስ። የአዲስ አበባ ስቴዲየም ጨዋታ እየተደረገ በውሃ በመሞላቱ በባልዲና በመወልወያ ውሃው ሲቀዳ መታየቱ በዚህ ሰዓት እያነጋገረ ይገኛል። በኢትዮጵያ ፕሪሚየር ሊግ የንግድ ባንክና የኤሌክትሪክ ጨዋታ ላይ የተስተዋለው ይህ ክስተት የሀገራችንን የስፖርት መሰረተ ልማት ድክመት በድጋሚ ያሳየ ሲሆን ሜዳው በዝናብ ውሃ በመጥለቅለቁ ሰራተኞች በባልዲ በስፖንጅና በመወልወያ ውሃውን ለማድረቅ ሲረባረቡ በቀጥታ ስርጭት ላይ የነበሩ ጋዜጠኞችም ጭቃና ውሃ በሞላው ሜዳ ላይ ቆመው እኛም በውሃ ማውጣት ላይ እንሳተፍ እንዴ በማለት በሁኔታው ሲቀልዱ ተደምጠዋል። ዘመናዊ የውሃ ማፋሰሻ በሌለበት ሁኔታ እንዲህ ያሉ ውድድሮችን ማካሄድ ተጫዋቾቹን ለጉዳት ከመዳረጉም በላይ በቀጥታ ስርጭት ለዓለም መታየቱ የሀገሪቱን ስፖርታዊ ገጽታ ያበላሻል ሲሉ ብዙዎች ምዕራብ በምትገኝ ቻይና እንግዲህ ቀይ መብረቅ ታይቷል የሚል አንድ ቪዲዮ አለን። እስኪ እሱን ደግሞ ተከታትለን እንመለስ። ሰማይ ላይ የታየው አስፈሪ ቀይ ነገር ምንድነው? በደቡብ ምዕራብ ቻይና የምትገኘው ቲቤት ሻናን በሚባል ክልል ውስጥ የሚገኝ አንድ ሐይቅ አቅራቢያ በተከሰተ ኃይለኛ የመብረቅ ነጎድጓድ እጅግ አስፈሪ የሆነ ቀይ የብርሃን ብልጭታ መታየቱ መነጋገሪያ ሆኗል። ክስተቱን በቪዲዮ የቀረጸውና ያጋራው ዶንግ ጃንግ የተባለም የቻይና የስነ ፈለክ ተመራማሪና ፎቶግራፍ አንሺ ሲሆን ክስተቱ በዓለም ዙሪያ በከፍተኛ ሁኔታ መነጋገሪያ ሆኗል። ይህ ክስተት በተለምዶ እኛ ከምናየው መብረቅ እጅግ በጣም የተለየ ሲሆን የሚከሰተውም ከምድር ገጽ ከ50 ኪሎ ሜትር እስከ 90 ኪሎ ሜትር ከፍታ ባለው የከባቢ አየር ውስጥ እንደሆነም ተነግሯል። ከታች ባለው ደመና ውስጥ በጣም ኃይለኛ የሆነ የኤሌክትሪክ ብልጭታ ሲከሰትና ከደመናው በላይ ባለው የላይኛው ከባቢ አየር ላይ ከፍተኛ የኤሌክትሪክ መስክ ሲፈጠር የሚከሰት ክስተት እንደሆነ ተመራማሪዎች ይናገራሉ። ይህንን አስፈሪ ክስተት እንዴት አያችሁት? ሐሳብ አስተያየታችሁን ኮሜንት ላይ ጻፉልን። የሰሞኑን ሌላኛው መነጋገሪያ ጉዳይ ደግሞ እንግዲህ በባህላዊ ዘፈኖቹ የምናውቀው ታዋቂ የሆነው የሰማይን በለው ህልፈት ነውና የተለያዩ አድናቂዎቹና ቤተሰቦቹ አንድ ላይ በመሆን በባህር ዳር ከተማ የሽኝት ፕሮግራም አድርገውለት ነበር። እስኪ እሱን ደግሞ ተከታትለን እንመለስ።
ስለ ድንግል ማርያም ብለን ማለዳለን። አምላክ አማልክት እግዚአብሔር ሆይ ሰላምን ላጣችው ዓለም በሙሉ ሰላምህን እንድትሰጥልን። ተወዳጁ አርቲስት ዳንኤል ጺሞ ከዓመት በፊት በተደረገለት የተሳሳተ ሰርጀሪ ለ2 ዓመት ያክል ባልጋ ላይ መውደቁን እና ሰኔ 15 በብሔራዊ ቲያትር የሚታየው ድራማ ሙሉ ለሙሉ ገቢ ለሕክምና ይውላል ተብሏል። አሁንም ቢሆን ከቲያትር በኋላ ከሲኒማ በኋላ ከብሔራዊ ቲያትር ለምሳሌ ልትወጣ ትችላለህ። ወደ ቤት ስትሄድ በየትኛውም አቅጣጫ እንግዲህ በእግርህ ነው የምትጠቀመው ብዙ ጊዜ። አዎ የኛን ስራ እንደምታውቀው ነው። የሆነች ስራ ለመስራት የተወሰነ ነገር ሲሰጡ እንደ ሀብታም ትኖራለህ። በራይድ ትሄዳለህ። ከዛ ዝቅ ሲል ታክሲ ትይዛለህ። ከዛ ባስ ወይም ሎንችን ካልሆነ ደግሞ እንደ ሁኔታው ታይና ደግሞ ግማሽ መንገድ በእግር ሄደህ አቻችለህ ወደ ቤት ትገባለህ። ተጨብጭበውልህ ትወርድና ወክ እንደሚያረግ ሰው አድርጋ ማንም አያውቅብህማ። እዚህ ውስጥ ያለውን ህመም ማን ያውቃል? ይሄን ማን ያያል? አንተ ወክ እያረክ ቢጠይቁም ትንሽ ወክ ላድርግ ብዬ ነው ከስራ ያው ትሄዳለህ። ስለዚህ ስሙ፣ ክብሩ፣ ዝናው፣ ጭብጨባውና ህይወቱ አልተመጣጠንም። ላይናጣች ነው። ትዕግስትና ጽናት ምን እንደሆነ ስለሚያሳየን ዳኒ ከዚህም በላይ ይገባዋል። እውነቱን ለመናገር ትንሽ የጤና እክል አጋጥሞታል። እሱ ምንም ማለት አይፈልግም፣ ግን በጣም የምንወደው ሰዎች የሚገባውን ነገር ማግኘት እንዳለበት ስለሚሰማን አብሮን እንዲሰራ አብሮን እንዲቆይ የተሻለ ሕክምና እንዲያገኝ ይሄ ለዳኒ ብቻ ሳይሆን ለአብዛኞቻችን ለመናገር እና ለዳኒ መታሰቢያ ዝክርም በሉት መከበርም በሉት ብቻ በእለቱ በጣም ትልቅ ነገር ተዘጋጅቶለታል። በተለያየ ደረጃ ትኬቶች ተዘጋጅተዋል። የተለያዩ ዝግጅቶች አሉ። ዳኒን እናከብረዋለን፣ እናመሰግነዋለን። በብዙ ስቃይ ውስጥ አብሮን ስለቆየ ህመሙን ተቋቁሞ በየሳምንቱ ቲያትር ስለሚሰራ ትዕግስትና ጽናት ምን እንደሆነ ስለሚያሳየን ለዳኒ ምርጥ ነገር ተዘጋጅቷል። ሰኞ 11 ሰዓት እንገናኝ። ንጉሥ አርማን ቲያትር የምትወዱትን የኢትዮጵያን ታሪክ የኢትዮጵያን ታላቅነት የምታከብሩበትን ቲያትር ለዳኒ ተዘጋጅቷል። ኑ። በጣም በተለያየ ደረጃ ነው ትኬቱ የተዘጋጀው። ከ5000 ጀምሮ አለ። መደበኛ ትኬቶች አሉ። ቪአይፒ፣ ቪቪአይፒ ትኬቶች ተዘጋጅተዋል። እነሱን እየገዛችሁ ዳኒን አክብሩት፣ ኪነ ጥበብን አክብሩ። አብረናችሁ እንድንቆይ በጤና እንድንቆይ የተሻለ ነገር እንዲገጥመን ተመኙልን። ሰኞ ኑ። ክብርና ፍቅር ለተዋናይ ዳኒ ጢሞ ሰኞ ሰኔ 15 በ11 ሰዓት በታላቁ ብሔራዊ ቲያትር እኛ ንጉሥ አርማን ለተዋናይ ዳኒ ጢሞ በክብር እናበረከታለን። እናንተስ ምን ትሰጡታላችሁ? ኑና ቲያትሩን እያያችሁ በትንሽ ብር ትልቅ ክብርና ፍቅር አበርክቱ። በጣም መልካም አሪፍና ምርጥ ተዋናይ ነው ዳኒዬ። በጣም ነው የምንወድህ። አብረን ልንሰራ በጣም እንጓጓለን። ናለን። ትኬቱን ማግኘት የምትፈልጉ ከታች ስልክ ቁጥር አስቀምጥላችኋለሁ፣ እንዳትረሱ። ሰኞ ሰኔ 15 በታላቁ ብሔራዊ ቲያትር እኛ ንጉሥ አርማን ለዳኒ ጢሞ እናበረከታለን። እናንተ በእኛ ሀገር የሰርግ ፕሮግራም ላይ እንግዲህ አናስገባም ሰርገኛ የሚለው ፕሮግራም የታወቀ ነው። ነገር ግን እንግዲህ ይሄን ቪዲዮ ለየት የሚያደርገው በሩ ላይ ተገንጥሎ ነው የሚገባለት። እስኪ ቪዲዮውን አይተነው እንመለስ። Yeah.
ፕሮግራም እንግዲህ በእኛ ሀገር ብቻ እንዳልሆነ የሚያሳይ አንድ ቪዲዮም አለ። እስኪ እሱን እንደማይተን ነው እንመለስ። The people on one side were using all their strength to break open the door, while the people on the other side were defending it with everything they had. But the real reason behind it was something no one expected. Guys, ይሄ የምትመለከቱት ጠብ አይደለም፣ አናስገባም፣ ሰርገኛ ነው። ከቻይና ጋር የሚያመሳስለን ነገር ተገኘ ማለት ነው። ለዛሬ የነበሩ ቪዲዮዎች እነዚህን ይመስሉ ነበረ። በቀጣይ በሌላ ቪዲዮዎች እስከምንገናኝ ሰብስክራይብ ያደረጋችሁ ቤተሰብ ሁኑኝ። ሀሳብ አስተያየታችሁን ደግሞ ኮሜንት ላይ ጻፉልኝ። መልካም ጊዜ